ናችሁ? ደህና ናችሁ ወይ? ሰላም ናችሁ? ሰላማችሁ ይብዛ። እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ነው፣ ሁሉ መልካም ነው። ሁሉ እንዴት ነው? ሰላም ናችሁ ወይ? ዛሬ ምርጥ ዶሮ ምሳ፣ የዶሮ አሰራር ማለት ነው። ዶሮ እንዴት የምሰራው አብሮን ዛሬ የምሰራው ዶሮ አለ። ዶሮ የድንች ከዛ ላይ የዱቤ ማለት እዚህ ሀገር ላይ ሐሙስ ነው ምለው፣ በሐሙስ ታባል ሰርቻለሁ ማለት ነው። መጨረሻ ድረስ ቪዲዮ አይታችሁ ላይክ፣ ሼር፣ ሰብስክራይብ ያድርጉ። እዚህ ጋር ዶሮ ጨመርኩ በኋላ ድንች፣ ከዛ ከላይ ቲማቲም በጣም ይጣፍታል በዶሮ ጋር ማለት ነው። ያው እየፈለጋችሁ ነው፣ ግን በጣም ይጣፍታል የዶሮ ላይ ቲማቲም ከጨመራችሁ ማለት ነው። እዚህ ጋር የታጠብኩ ዶሮ ቅመሞች ሁሉን ጨምሬ ሳንያ ላይ ትንሽ ዘይቶን ጨመርኩ ማለት ነው። ከዛ ዶሮ ውስጡ የሳንያ ላይ መደረቅ የለብን፣ ያው ዘይቶን ትጨምራላችሁ ማለት ነው። ከዛ እንደዚህ ታረጋላችሁ ማለት ነው። ቪዲዮ አይታችሁ ላይክ ሼር ያርጉ የኔ ውድ ቤተሰቦች። እዚህ ጋር የገባው ቅመሞች እዚህ ጋር ቱሙ አለ፣ የፈጨው እንጅብል አለ፣ ትንሽ እርድ፣ እርፌ፣ ሄሎ በቃ እንደዚህ የታጠብኩ ዶሮ። አሁን እነሱ አንድ ላይ አርጌ እዚህ ጋር ባዶ ጆት ነው። እዚህ ጋር ቱሙ ጨመርኩና ቅመሞቹ እዚህ ጋር ጨመርኩ። እዚህ ጋር የሎሚ ጭማቄ ማለት ነው። ሎሚ ጭማቄ ጨመርኩ ማለት ነው። ከዛ በኋላ በቱሙና ሌሞን እንደዚህ ያደርጋለን ማለት ነው። ከዛ እዚህ ጋር አለ ቅመሞቹ ሁሉን እዚህ ውስጥ እንጨምራለን ማለት ነው። አሁን እንደዚህ ከሰራችሁ ዶሮ በጣም ይጣፍጣል ማለት ነው። በዶሮ ድንች ማለት ነው። አሁን እንደዚህ ካልኩ በኋላ ወደ ቅመሞቹ ጋር እዚህ ጋር የታጠብኩ ያስቀመጠው ዶሮ ወደ ውስጥ ይጨምራሉ ማለት ነው። ከዛ ቅመሞቹ ጋር አንድ ላይ አረጋለን ማለት ነው። የሁሉ ጊዜ ብዬሻለሁ፣ ካሜራ አንድ እጄ ነው ያዝኩ አልኩና እዚህ ጋር ሐሙስ ተባል ነው ምለው በአረቦቹ ላይ። ያው ኢትዮጵያ ላይ ይሄ ዱቤ ነው፣ እዚህ ሀገር ላይ ግን ሐሙስ ተባል ነው ምለው። እዚህ ጋር የእሱ ጋር የሚጨምረው አለ፣ ያው አረብ ያላችሁ ታውቃላችሁ። እዚህ ጋር የበሰለው ዱቤ አለ። እዚህ ጋር ይሄ ተለዥ ነው። ተለዥ የሐሙስ ከሰራችሁ ጨምሩ ማለት ነው። ሐሙስ ከሰራችሁ ጨምሩ። እዚህ ጋር ቱሙ አለ፣ አንድ ላይ ሁሉ ታረጋች። እዚህ ጋር ጨው፣ እዚህ ጋር ተለዥ ማለት ነው፣ በረዶ ማለት ነው። በረዶ እዚህ ጋር ቲን ነው ምለው፣ እዚህ ሀገር ላይ ቲን ይላሉ ማለት ነው። ግን እሱ ከጨመራችሁ በጣም ይጣፍጣል ማለት ነው። ከዛ እሱ ትጨምራላችሁ ማለት ነው። አሁን አንዳንድ ጊዜ ቱሙ ለብቻ እንደዚህ ለምን ትደክማላችሁ? እዚህ ጋር ሌሞን ጁስ አንድ ላይ ሁሉን ካረጋችሁ በኋላ በማሽኒ ላይ ትፈጫላችሁ ማለት ነው። ስራ ይቀለላል ማለት ነው። ከዛ ላይ በጣም ይጣፍጣል። በእኛ ሀገር ላይ ይሄ ዱቤ ዝም ብሎ የቆሎ ምናምን ነው አይደለም። እዚህ ሀገር ላይ ዱቤ ብዙ ነገር ነው የሚሰራው፣ ብዙ ነገር ነው የሚሰራው። አሁን በእኛ አረብ ላይ ሰርተን እንደዚህ አገር ገብተን ብዙ ነገር ይሰራለን ማለት ነው። አሁን እንደዚህ ወጥቷል ማለት ነው።
እንደዚህ ወጥቷል። ያው ሚሳ ይሆናል፣ ቁርስ ይሆናል። ያው ዶሮ የሆነ ነገር ከሰራችሁ በጠገብ ላይ እዚህ ሀገር ላይ ግድ ነው። ከዛ በኋላ ዘይቱን ትጨምራላችሁ። ይኸውላችሁ እንዴት ነው የሚያምረው! በቁርስ ይሆናል፣ በሚሳ ይሆናል፣ ሁለቱ ይሆናል ማለት ነው። ስለዚህ ዛሬ የሰራው ምሳ ይሄ ይመስላል። ዶሮ አያችሁ እንዴት በስሎ በቃ ጥብስ ማለት ነው። ጥብስ ጥብስ ጥብስ፣ ምንም ውሃ የለም። እኔ ዶሮ ከሰራው እንደዚህ ነው የምሰራው። በዶሮና ድንች ከሰራው እንደዚህ ውሃ ምጥጥ አድርጎ እንደዚህ ነው የምሰራው። ስለዚህ ዛሬ ይሄ ይመስላል። የኔ ጋር ቆያችሁ በጣም አመሰግናለሁ። ቪዲዮ አይታችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በረታቱ፣ ተባረኩ።